ሰላም እንዴት ናችሁ? በዚህ ክፍል የምንመለከተው ስለ አስራት ነው። አስራት የሚለው ቃል በግሪክ ዴክታ፣ በዕብራይስጥ ማሳር፣ በእንግሊዝ ቴንስ የሚለው ሲሆን ታይት የሚለው በእንግሊዝኛ፣ በአማርኛ ደግሞ አስራት የሚለው ነው። አስራት ማለት ከገቢህ 1/10 የሚለው ነው። በብሉይ ኪዳን 3 አይነት አስራቶች አሉ። ከነሱ ውስጥ የመጀመሪያው ለሌዋውያን ወይ ደግሞ በክህነት አገልግሎት ቤተ መቅደሱን ለሚያገለግሉ ሰዎች የሚሰጠው ሲሆን ይህንም ዘኍልቍ ምዕራፍ 18 ከቁጥር 21 ጀምሮ የምናገኘው ነው ማለት ነው። ሁለተኛው የአስራት አይነት ለበዓል ወይ ደግሞ ለአልባስ ለምግብ የሚቀርብ የአስራት አይነት ሲሆን ይህንን ዘዳግም ምዕራፍ 14 ከቁጥር 22 እስከ 27 ስናነብ እናገኛለን። ከተለያዩ የእስራኤል ክፍሎች ወደ ኢየሩሳሌም በእግዚአብሔር ፊት ይበሉና ይጠጡ ይደሰቱ ዘንድ እግዚአብሔር ያዘጋጀው ለበዓል የሚሆን አስራት ነው። ሶስተኛው የአስራት አይነት ለድሃ የሚሰጥ ሲሆን ይህም ለሌዋውያን፣ ለመበለቶች፣ ለድሃዎች፣ ለእንግዶች፣ ለመጻተኞች የሚሰጥ የአስራት አይነት ነው። ይህም በ3 ዓመት አንዴ የሚደረግ ነው። ስለዚህ በብሉይ ኪዳን 3 አይነት አስራቶች አሉ። በአዲስ ኪዳን አስራት አለ ወይስ የለም የሚለውን ከእግዚአብሔር ቃል እንመለከታለን። ስለ አስራት አዲስ ኪዳን ላይ ምን ተጽፏል የሚለውን በጥቂቱ እንይ። በእግዚአብሔር ቃል ላይ በማቴዎስ 23:23 እንዲሁም ደግሞ ሉቃስ 11:42 ላይ ዕብራውያን 7 ላይ ስለ አስራት ተጽፏል። በአዲስ ኪዳን አስራት ሊከፈል ግድ ነው ወይስ አይደለም የሚለውን ከእግዚአብሔር ቃል እንይ። እዚህ ጋር 2 አይነት አመለካከቶች ወይም አስተምህሮቶች አሉ። የመጀመሪያው አስራት አለ የሚል ሲሆን ይህንም ሲያስረዱ ምን የሚል አስተምህሮ ነው? በብሉይ ኪዳን የተጀመረ ሳይሆን ከዛ ቀደም በነበረው የተጀመረ የአሰጣጥ አይነት መሆኑን ያስተምራሉ። ይህንንም ሲገልጹ አብርሃም ለመልከ ጼዴቅ 1/10 ካገኘው ከዘረፋ ሰጥቷል። እንዲሁም ደግሞ ያዕቆብ እግዚአብሔር ይህንን ያን መልካም ብታደርግልኝ ከዚህ ነገር 1/10 እሰጥሃለሁ ሲል ተናግሯል። ስለዚህ ይህ አስራት የሚለው ሐሳብ በብሉይ ኪዳን በሕግ የተጀመረ ሳይሆን ከዛ በፊት የጀመረ ነው የሚል አስተምሮ ነው። አስራትን የማይቀበሉት ደግሞ ለዚህም ምላሽ ሲሰጡ እንደዚህ በሚል ነው። አብርሃም ለመልከ ጼዴቅ 1/10 ሲሰጠው እንዲሰጥ መልከ ጼዴቅ አልጠየቀውም። በራሱ አብርሃም በፍላጎቱ ያደረገው ነገር ነው። ከልቡ ተነሳሽነት በማድረግ የከፈለው ነገር ነው። እንዲሁም ያዕቆብም በራሱ ተነሳሽነት እሰጣለሁ ብሎ የተናገረው ነገር ነው። የብሉይ ኪዳኑ ግን ትንሽ ለየት ያለ ነው። ምክንያቱም በመስጠትና ባለመስጠት ሰፊ ጋፕ ስላለ ማለት ነው። የማይሰጥ ወይ ደግሞ አስራቱን ያልከፈለ መርገም እንደሚያገኘው፣ የሰጠ ደግሞ ባርኮት እንደሚያገኘው የሚናገር ነው። ስለዚህም ከብሉይ ኪዳን በፊት በነበረው አካሄድ የነበረው አስራት እና ብሉይ ኪዳን ከገባ በኋላ የተለያየ ነው። ስለዚህ በአዲስ ኪዳን አስራት የለም የሚል ይቀመጣል። አስራት አለ የሚለውን ሌላው ከሚነሱ ክፍሎች ማቴዎስ 23:23 ነው። እዚህ ላይ ኢየሱስ አስራት መክፈላችሁን መልካም፣ ነገር ግን ለፍትህ ለምሕረትና ለታማኝነት ቅድሚያ ስጡ ሲላቸው ፈሪሳውያንን ሲናገራቸው እንመለከታለን። ስለዚህም አስራት መኖሩን ኢየሱስ ተናግሯል የሚል አመለካከት አስተምረዋል ማለት ነው። አስራትን የማይቀበሉ ደግሞ እዚህ ጋር ምን ይናገራሉ? እዚህ ጋር ኢየሱስ ክርስቶስ አስራትን መክፈላችሁ መልካም ብሎ የመሰከረላቸው ያኔ ብሉይ ኪዳን ስለነበረ ነው። ከመስቀሉ ስራ በፊት ስለነበረ ነው። ያኔ ካህናት ነበሩ፣ ቤተ መቅደሱ ነበረ፣ የብሉይ ኪዳን እያንዳንዱ ስርዓት ነበረ። ስለዚህም ነው ኢየሱስ አስራት መክፈላቸውን ደግፎ ያለፈው። በአዲስ ኪዳን በፐርሰንት ደረጃ የሚሰጥ ነገር የለም። ሁሉም ሰው ልቡ ደስ እንዳለው ሊሰጥ ይገባል ይችላል የሚል አስተምሮ ነው። እንግዲያው አስራት የለም የሚለው ሐሳብ የተሻለ ለመስጠት ከሚለው አንጻር ከሆነ ምናልባት የሚደገፍ ሊሆን ይችላል። ነገር ግን አስራት የለም ከሚል እሳቢ በመነሳት ምንም ላለመስጠት ወይ ደግሞ ከ10% በታች ለመስጠት ከሚል ከሆነ ይህ መልካም የሆነ አስተሳሰብ አይደለም። እንግዲያው መስጠት አለመስጠት የሚለውን ከእግዚአብሔር ቃል እስቲ እንመልከት። አዲስ ኪዳን በግልጽ ሁኔታ አስራት ክፈሉ የሚል ባይኖረውም ነገር ግን ስለ መስጠት ብዙ ቦታዎች ተነግሯል። ከነዚህም ውስጥ በቆሮንቶስ የተጻፈ፣ በሉቃስ፣ በተለያዩ የእግዚአብሔር ቃል ክፍሎች ላይ ስለ መስጠት ተጽፏል። ለምን እንሰጣለን፣ ለማን እንሰጣለን የሚለውን እንይ።
ለማን እንሰጣለን የሚለውን ጥያቄ የሚመልሰው የእግዚአብሔር ቃል የሚናገረው ለቤተ ክርስቲያን እንድንሰጥ፣ ለድሆች እንድንሰጥ፣ ወንጌልን ለሚያሮጡ እንድንሰጥ የእግዚአብሔር ቃል ይነገረናል። እንግዲያው ለምን እንሰጣለን የሚለውንም ሐሳብ አይቶ ማለፍ ጥሩ ነው። አንደኛ የምንሰጥበት ምክንያት እግዚአብሔርን ለማምለክ በስጦታችን እግዚአብሔርን ከፍ ለማድረግ ለማመስገን፣ እግዚአብሔር ስጦታው ደስ ስለሚለው በሰጠነው ልክ ደግሞ ለመባረክ የእግዚአብሔር ቃል ሉቃስ 6:38 ላይ እንደሚናገረው ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ መልሶ ይሰፈርላችኋል ስለሚል ስለዛ ልንሰጥ እንደሚገባ የእግዚአብሔር ቃል ይነገራል። እንዲሁም እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ባልንጀራህንም ውደድ ስለሚል በዚህ ውስጥ ባልንጀራህን ከመውደድ አንጻር ትሰጣለህ፣ እግዚአብሔርን ከመውደድ አንጻር ትሰጣለህ። እንዲሁም ደግሞ መዝገብ ባለበት ልብ በዛ ይሆናል ስለሚልም ትሰጣለህ። እንዲሁም ደግሞ ምድር ላይ ብቻ ሳይሆን ሰማይ ላይ እንድናከማች ደግሞ የእግዚአብሔር ቃል ማቴዎስ ላይ ይነግረናል። እርሱም ብልና ዝገት በማይበላው ሌባም በማይሰርቀው በሰማያዊ ስፍራ አከማቹ ሲለን የእግዚአብሔር ቃል ይነግረናል። ስለዚህ ምክንያት እንሰጣለን ማለት ነው። እንዲሁም የእግዚአብሔር ቃል ሲናገር ከሀብት እግዚአብሔርን አክብር ይለናል። ምሳሌ 3:8 ላይ ስንመለከት እንግዲያው ለምን እንደምንሰጥ ከተመለከትን እንዴት እንስጥ ደግሞ የሚለውን እንይ። ስንሰጥ አንደኛ በልግስና እንድንሰጥ፣ በደስታ እንድንሰጥ፣ ያለ ሐዘን እንድንሰጥ፣ እግዚአብሔርን ከማክበር እንድንሰጥ የእግዚአብሔር ቃል ይመክረናል። ስለዚህም በአዲስ ኪዳን የተቀመጠ በፐርሰንት ደረጃ የለም። አስራት ክፈሉ ብሎ አስገድድም። ነገር ግን ከልግስና እግዚአብሔርን ደስ ከሚያሰኝ አካሄድ ደግሞ እንድንሰጥ የእግዚአብሔር ቃል ይነግረናል። አስራት የለም ካልን ከአስራት በላይ እንድንከፍል የእግዚአብሔር ቃል ኤክስፔክት ያደርገናል። ምክንያቱም በአሮጌው ኪዳን ሰው 10% እንደውም በ10% የተገደበ አልነበረም። 23.3 ነው። 3 አይነት አስራት ስለነበር ማለት ነው ከተሰጠ። በአዲስ ኪዳኑ ደግሞ የተሻለ ልንሰጥ እንደሚገባ የእግዚአብሔር ቃል ያበረታታናል። አስራት የሚል በአዲስ ኪዳን የለም። ነገር ግን መስጠት የሚል ደግሞ አለ። በልግስና መስጠት ደግሞ የሚል አለ። የእግዚአብሔር ቃል ቆሮንቶስ ላይ እንደሚናገረው ስለ መቄዶንያ ቤተክርስቲያን እንደሚናገረው የድህነታቸው ጥልቀት የልግስናቸውን ባለጠግነት እንደሚያሳይ እንዲሁ እንድንሰጥ የእግዚአብሔር ቃል ያበረታታናል። ነገር ግን ስንሰጥ ደስ ብሎን እንድንሰጥ ደግሞ የእግዚአብሔር ቃል ይመክረናል። እግዚአብሔር በቃሉ ሲነግረን 2 ቆሮንቶስ ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ በጥቂት የሚዘራ በጥቂት ያጭዳል ይላል። ማንም የሚሰጥ በደስታ ይስጥ፣ እግዚአብሔር እንደዚህ አይነቱን አሰጣጥ ይወዳልና ሲል ይናገራል። ስለዚህም ስጦታችን ከደስታና ከልብ ይሁን፣ በግዳጅ አይሁን። በአዲስ ኪዳን ያለው አሰጣጥ በደንብ በስርዓት በሕግ የተቀመጠ ጉዳይ ሳይሆን በልቦና ያለ ጉዳይ ነው። በደስታ የሚሰጥ ነው። ለበረከት የሚሰጥ ነው። በዘራው ልክ የምታጭድበት ነው። ወደ መልካም ነገር ሁሉ እንድትገባ በርን የሚከፍትልህ ነው። ስለዚህ የአዲስ ኪዳን ከአስራት ያለፈ አሰጣጥ ያለበት አካሄድ ነው። ተባረኩ።